የዛሬውን በዓለ ሆሳዕናን እንደዚህ በደመቀ በከበረ ሁኔታ እንድናከብር ለፈቀደልን ለልዑል እግዚአብሔር አሁንም ክብር ምስጋና ለሱ ይሁን። እንግዲህ ዛሬ ትልቁ በዓል ሆሳዕና ነው። ዛሬ እንዳያቸዋቸው ሕፃናቱ በቁጥር የበዙ ሲቆርቡ የሚያስደስቱ ቤተ ክርስቲያኑን ያደመቁት ወደፊት ደግሞ ለቤተሰቦቻቸው ለሀገራቸው ተስፋ የሚሆኑ እግዚአብሔር አምላክ እንደዚሁ በዛሬው ዕለት ተሰብስበው ትልቁን ምስጢረ ቁርባንን እንደተቀበሉ ሁሉ ለቤተሰቦቻቸው ለወገናቸው ለሀገራቸው የሚጠቅሙ እንዲያደርግልን እግዚአብሔር ፈቃዱ ይሁን። በእውነት ሲያዩአቸው እንኳን ለወላጆች እንዲሁ ለሚመለከቱ ሁሉ መንፈስን ያድሳሉ እና እንግዲህ ለእናንተም ለወላጆች እግዚአብሔር ትዕግስቱን ማስተዋሉን ሰጥቶ በጥበብ በማስተዋል ጥሩ በሆነ ግሩም በሆነ መንፈሳዊ ነገሮች ሁሉ አሳድጋችኋቸው ለእናንተም የሚጠቅሙ እንዲያደርጋቸው እግዚአብሔር ፈቃዱ ይሁን። አሁንም እንግዲህ ሁላችሁም ዛሬ አሁን እንደምታዩት እግዚአብሔር ፈቃዱ ሆነ። ያው ከቅዳሴው ጀምሮ ደመቅመቅ ብሎ አሁን ደግሞ ግሩም በሆነ አብርሂ አብርሂ ኢየሩሳሌም በፀሐ ብርሃንኪ ኢየሩሳሌም የሚለውን ደብረ ገነት ተብሎ እነሆ ኢየሩሳሌም ሆይ ብርሃንሽን አብሪ፣ ብርሃንሽ የሆነው ንጉሥሽ ጌታ ክርስቶስ ወደ አንቺ ገብቷልና ነው። እውነትም ትልቅ ብርሃን ሆኖ ያው እንግዲህ ዛሬ 5 ሆነን የቀደስነው። አሁን ደግሞ እንግዲህ ለሚቀጥለው ደግሞ ማህሌቱ ደመቅመቅ ያለ ይሆናል። ይህን ለዚህ ላበቃን እግዚአብሔር ክብር ምስጋና ይሁን። እንግዲህ የዛሬው ትምህርታችን የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ ያለው ይሆናል። ቅድም በቅዳሴው ላይ ተነቧል። እሱን እንማራለን። የትምህርታችን ርዕስ ፍቱና አምጡልኝ በሚል ይሆናል። ይህን ቃል የምናገኘው የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ይሆናል። ቀጥታ ቃሉ እዚያው ላይ ተመዝግቧል። የትምህርታችን ርዕስ ፍቱና አምጡልኝ የሚለው የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምረ ስናነብ ጌታ 40 ቀን ከጾመ ከጸለየ በኋላ ወንጌልን አስተምሮ ሕሙማንን ፈውሶ ችግረኞቹን ሁሉ ከረዳ በኋላ የመጨረሻ ጉዞ ወደ መስቀል ላይ ያደረገው ይህ የዛሬው ዕለት በዓለ ሆሳዕና ጌታ በሕፃናት በብዙ ሕዝብ ታጅቦ ወደ ኢየሩሳሌም የገባበት ነው። ለዚህ ነው ቅድም በመዝሙሩ ቅዱስ ያሬድ አብርሂ አብርሂ ኢየሩሳሌም፣ ዛሬ ንጉሥሽ ሰማይና ምድርን የፈጠረው እሱ ወደ አንቺ እየገባ ነውና ብርሃንሽ የመላ ይሁን እያለ የሚናገረው እና ጌታ ምንድን ነው ያለው? ፍቱና አምጡልኝ። ሁለት ሐዋርያትን ልኮ ወደ ቢታንያ ሂዱ፣ በዚያ ቦታ ላይ 2 የታሰሩ አህዮች ታገኛላችሁና ፍቱና ምን በሉልኝ? አምጡልኝ። ማንም ለምን የታሰሩትን ትፈታላችሁ ቢላችሁ ለጌታ ያስፈልጉታል በሉ። ይህን ቃል በሉልኝ፣ ለጌታ ያስፈልጉታል በሉ። ትልቁ ቁም ነገር እዚህ ላይ የክርስትና ዋናው መሰረት ከእስር መፈታት ነው። የክርስትናው ትልቁ ዓላማ ከታሰሩበት ከትብትብ ነገር ላይ ትብትቡን ቆራርጦ መጣል ነው። ጌታ የመጀመሪያ ያደረገው ፈታችሁ አምጡልኝ የሚል ነው። ጌታ በመጣበት ጊዜ ዓለም በሙሉ በተለያየ ነገር ታስሮ ተተብትቦ ነበርና ይህ እስር ደግሞ ቀላል የገመድ እስር አይደለም፣ ወይም የልጥ እስር አይደለም፣ ወይም የሰንሰለት እስር አይደለም። የአእምሮ እስራት ነው። የባርነት እስራት ነው። በባርነት ውስጥ መኖር ነው። በጨለማ ውስጥ መኖር ነው። በሞት ጥላ ውስጥ መኖር ነው። ለዚህ ነው ኢሳይያስ አሁንም
በሞት ጥላ ስር ለነበሩ ብርሃን ወጣላቸው። ብርሃነ አብይ ሰረቀ ላይ የሆኑ ታላቅ ብርሃን ወጣላቸው አለ። በምን ጥላ የነበሩት ናቸው? በሞት ጥላ ስር። ተመልከቱት። እንኳን የሞት ጥላ ቀርቶ በጨለማ ስትሄዱ የራሳችሁ ጥላ እንኳን ያስፈራል። ፈርታችሁ ታጣቁም የራሳችሁን ጥላ? አንዳንድ ፈሪ ሰው የራሱን ጥላ እንኳን አያምነውም ይባላል። ሲሄድ በላይ ሳይ ማን ነው ብሎ ደንግጦ ይቆማል። የራሱን ጥላ ማለት ነው። አንዳንድ ጊዜ እንግዲህ የራሳችን ጥላ ከፈራን የሞት ጥላ ደግሞ እንዴት ያስፈራል። ታላቁ ሰሎሞንም ታሕተ ጽላሎቱ ፈተውኩ ወነበርኩ፣ በእግዚአብሔር ጥላ ስር መኖርን ወደድኩ ይላል። የእግዚአብሔር ጥላ ከፀሐይ የማያስመታ ነው። የእግዚአብሔር ጥላ የማያስጨንቅ ነው። የእግዚአብሔር ጥላ የማያስርብ ነው። የእግዚአብሔር ጥላ መድኃኒት ነው። የእግዚአብሔር ጥላ በረከት ነው። ስለዚህ በማን ጥላ ስር መኖር መረጥኩ አለ? በዲያብሎስ በክፋት ጥላ ስር ከመኖር ይልቅ በእግዚአብሔር ጥላ ስር መኖር መረጥኩ አለ። ስለዚህ ፍቱና አምጡልኝ ይላል። በቅዱስ ጳውሎስም በገላትያ መልእክቱ በምዕራፍ 5 ላይ እንዲህ የሚል ቃል ተጽፏል። ቁጥር 1 ላይ ገላትያ 5:1 በነፃነት ልንኖር ክርስቶስ ነፃ ወጣን፣ እንግዲህ ጸንታችሁ ቁሙ እንጂ እንደገና በባርነት ቀንበር አትያዙ ይላል። በነፃነት ልንኖር ክርስቶስ ምን አለን? ነፃ አወጣን። ክርስቶስ ይክበር ይመስገንና ከስራታችን ፈታን። ደስ ይበላችሁ። በእውነት ትልቁ ነገር እሱ ነው። ለ5500 ዘመን እስረኞች የነበሩ ቅዱስ ጴጥሮስ በምዕራፍ 3 ላይ በአንደኛ ጴጥሮስ እንደነገረን ሰበከ ሎሙ ግእዛነ፣ ነፃነትን አወጀላቸው፣ ነፃነትን ሰበከላቸው፣ እስራታቸውን ፈታላቸው። እናንተ በሲኦል ውስጥ ያላችሁ ሁላችሁ ኑ ተገለጡ፣ ኑ ውጡ፣ ወደ ተዘጋችው ወደ ገነት ወደ ዘላለም ቤታችሁ ተመልሳችሁ ግቡ ብሎ የሕይወት ምስራችን አወጀልን። ደስ ይበላችሁ ብሎ ያ ነው ሕይወቱ። ፈታችሁ አምጡልኝ። በመዝሙረ ዳዊት መዝሙር 45 ላይ እንዲህ የሚል ቃል አለ። መዝሙር 45 ቁጥር 8 ከ7 ጀምሬ ያነበዋለሁ። ለተራቡት ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል፣ እግዚአብሔር የወደቁትን ያነሳል ይላል። እግዚአብሔር ለተራቡት ምንድን ነው? ምግብ ነው። እግዚአብሔር የታሰሩትን ምን ይላል? ይፈታል። እግዚአብሔር የወደቁትን ያነሳል ይላል ነቢዩ ዳዊት። ደስ የሚል ነው። እግዚአብሔር ብቻ ነው የታሰረ ነገር የሚፈታ። እግዚአብሔር ብቻ ነው የወደቁትን የሚያነሳ። ሰውማ ቢሆን እዚያው ረግጦ ይሄዳል። ሰውማ ቢሆን ድንጋይ ይጨምርበታል። ወዳጆቻችንን እንኳ ከሞቱ በኋላ ድንጋይ ረብረበንባቸው የምንሄደው፣ እሱ ግን ና ውጣ ብሎ የሚያውጅ ፍጹም ነፃ የሆነ ሕይወት የሚሰጥ የምስራች የሚያውጅ መድኃኔዓለም ነው። ደስ ይበላችሁ። በሆነ የታሰረውን ነፃ ያወጣል።